የዓለም ታላቅ ግዛትና የኮከቡ ልዑል ምስጢር ለፍቅር ሲባል ምን ያህል ዋጋ ይከፈላል? ብዙዎቻችን ይህንን ጥያቄ ስንሰማ ወደ አእምሯችን የሚመጣው ታሪካዊ ልቦለዶች ወይም የሆሊውድ ፊልሞች ሊሆኑ ይችላሉ። ነገር ግን ዛሬ የምንመለከተው ታሪክ በአንድ ወቅት መሬት ላይ በነበሩ እውነተኛ ክስተቶች በቢሊየን ፓውንድ ሀብት እናም በዓለም ዙሪያ በሚሊዮኖች በሚቆጠሩ የሰው ልጆች ሕይወት ላይ የስልጣን ውሳኔ ማስተላለፍ በሚችል ንጉሥ ላይ የተፈጸመ ነው። ይህ ታሪክ የብሪታንያ ግዛት በዓለም ላይ ካሉት ሰፊና ኃያል መንግስታት አንዱ በነበረበት ዘመን መላው የለንደን የፖለቲካ መዋቅር ያናወጠ እና ዘውዳዊውን ስርዓት ለዘላለም የቀየረ እውነተኛ ድራማ ነው። በ1930ዎቹ መጀመሪያ ላይ በብሪታንያ አልጋ ወራሽ የነበረው ልዑል ኤድዋርድ በቅርብ ወዳጆቹ ዘንድ ዴቪድ ተብሎ የሚጠራው ተራ ንጉሳዊ ቤተሰብ አባል አልነበረም። እርሱ በወቅቱ የነበረው በዓለም ትልቁ ሴሌብሪቲ ወይም የህዝብ ኮከብ ነበር ማለት ይቻላል። መልካምነቱ፣ ዘመናዊ የአለባበስ ዘይቤውና ከህዝብ ጋር በቀላሉ የመቀላቀል ባህሪው በብሪታንያና በቅኝ ግዛቷ ዘንድ እጅግ ተወዳጅ አድርጎት ነበር። ነገር ግን ከዚህ አንጸባራቂ ገጽታ በስተጀርባ የለንደን ቤተ መንግስት ትልቅ ስጋት ተደቅኖበት ነበር። አባቱ ንጉሥ ጆርጅ አምስተኛ የልጃቸውን ግትርና ያልተገደበ ባህሪ በማየት የወደፊቱን የብሪታንያ ዕጣ ፈንታ በከፍተኛ ጭንቀት ይጠባበቁ ነበር። በዚህ መሃል ነው በታሪክ ውስጥ ትልቁን የፖለቲካ ቀውስ የፈጠረችው ሴት ወደ መድረክ የመጣችው። ዋሊስ ሲምፕሰን ትባላለች። ማራኪ፣ ብልህና ነጻ አስተሳሰብ ያላት አሜሪካዊት ነበረች። እዚህ ጋር ግን አንድ ትልቅና ብዙ ጊዜ በታሪክ ማጠቃለያዎች ላይ የማይነገር ምስጢር አለ። ኤድዋርድና ዋሊስ ፍቅራቸውን ሲጀምሩ ዋሊስ የመጀመሪያ ባሏን ፈታ ከሁለተኛ ባሏ ጋር ትኖር የነበረች ሴት ነበረች። ይበልጥ የሚያስገርመው ደግሞ የአሜሪካና የአውሮፓ ጋዜጦች ስለ እነዚህ ጥንዶች የፍቅር ግንኙነት በየቀኑ አዳዲስ ወሬዎችን እያወጡ ዓለምን ሲያናውጡ በእንግሊዝ ሀገር ውስጥ በነበረው ጥብቅ የወግ ቁጥጥር እና የፕሬስ ስምምነት ምክንያት የመላው እንግሊዝ ሕዝብ ስለ አልጋ ወራሹ የፍቅር ሕይወት ለአንድም ቀን የሰማው ነገር አልነበረም። ንጉሡ በሕዝቡ ዘንድ ፍጹም ቅዱስ ሆኖ እንዲታይ ይደረግ ነበር። ነገር ግን እንደ አውሮፓውያን አቆጣጠር በ1936 ንጉሥ ጆርጅ አምስተኛ ሲያርፉ እና ንጉሥ ኤድዋርድ ስምንተኛ ተብሎ ዙፋኑን ሲረከብ ይህ በምስጢር የተያዘው ፈንጂ ሊፈነዳ አንድ እርምጃ ብቻ ቀረው። ንጉሡ አሁን በዓለም ላይ ካሉት ትልልቅ ስልጣኖች ባለቤት ሆኗል። ነገር ግን ልቡ በለንደን የፖለቲካ ውሳኔዎች ላይ ሳይሆን በዋሊስ ሲምፕሰን እቅፍ ውስጥ ነበር። ንጉሥ ኤድዋርድ ስምንተኛ ዙፋኑን እንደጨበጠ በመላው የብሪታንያ መንግስት መዋቅር ከባድ ድንጋጤ ውስጥ ገባ። ንጉሡ የሀገሪቱ መሪ ብቻ ሳይሆን የኢንግላንድ ቤተ ክርስቲያን የበላይ ጠባቂ ጭምር ነበር። በወቅቱ በነበረው የቤተ ክርስቲያኗ ጥብቅ ሕግ ደግሞ አንድ ሰው የቀድሞ የትዳር አጋሩ በሕይወት እያለ የተፋታች ሴትን ማግባት ፍጹም የተከለከለ ነበር። ዋሊስ ሲምፕሰን ደግሞ ሁለተኛ ፍቺዋን ለመፈጸም በሂደት ላይ ነበረች። ይህም ማለት ንጉሡ የሚወዳትን ሴት ለማግባት የሚወስደው ማንኛውም እርምጃ የሀገሪቱን ሕገ መንግስትና የሃይማኖት መመሪያ በቀጥታ የሚጥስ ነበረ። ይህ ጉዳይ ይፋ መውጣት ሲጀምር የብሪታንያ ጠቅላይ ሚኒስትር ስታንሊ ባልዱዊን እና የካቢኔ አባላቱ ለንጉሡ ከባድ ማስጠንቀቂያ ሰጡ። እዚህ ጋር ብዙ ጊዜ በታሪክ ማጠቃለያዎች ላይ የማይነገረው እውነታ መንግስት ይህንን ጋብቻ የተቃወመው በሃይማኖትና በባህል ምክንያት ብቻ አልነበረም። ዋሊስ ሲምፕሰን የአሜሪካ ዜጋ በመሆኗና በወቅቱ ከነበሩት የአውሮፓ የፖለቲካ ኃይሎች ጋር የነበራት ቅርበት በለንደን የስለላ ድርጅቶች ዘንድ ከፍተኛ ጥርጣሬ ጥሎበት ነበር። የብሪታንያ የስለላ ድርጅት MI5 ሳይቀር የንጉሡንና የዋሊስንን የስልክ መስመር በሚስጥር ይጠልፍ፣
እንቅስቃሴያቸውንም በቅርብ ይከታተል ነበር። የመንግስት ባለስልጣናት ዋሊስን ለሀገር ደህንነት አስጊ አድርገው ይመለከቷት ነበር። ቀውሱ እጅግ እየበረታ ሄዶ ጠቅላይ ሚኒስትሩ ለንጉሱ 3 ምርጫዎችን አቀረቡለት። የመጀመሪያው ፍቅሩን ትቶ ንጉስ ሆኖ መቀጠል፣ ሁለተኛው ደግሞ የህዝብና የመንግስት ተቃውሞ እያለ ዋሊስን ማግባት፣ ይህ ደግሞ አጠቃላይ የመንግስት መፍረስና ህገ መንግስታዊ ቀውስ ያስከትላል። ሶስተኛውና የመጨረሻው አማራጭ ደግሞ ንጉሱ ፈጽሞ ሊያደርገው አይችልም ተብሎ የታሰበው ከዙፋኑ መውረድ ነበር። ንጉስ ኤድዋርድ ለቀናት በለንደን ቤተ መንግስት ውስጥ ብቻውን በከፍተኛ ጭንቀት ተዋጠ። በአንድ በኩል ከ25% በላይ የሚሆነውን የዓለም ህዝብ የሚያስተዳድረው ታላቁ የብሪታንያ ግዛት ዘውድና ስልጣን፣ በሌላ በኩል ደግሞ ያለ እርሷ ህይወቱ ሙሉ እንደማይሆን የሚያምንባት ብቸኛዋ ሴት ነበሩ። በመጨረሻም ፍቅር የዓለምን ትልቁን የፖለቲካ ስልጣን አሸነፈ። እንደ አውሮፓውያን አቆጣጠር ዲሴምበር 11 1936 ንጉስ ኤድዋርድ 8ኛ በራዲዮ ቀርቦ ለመላው የዓለም ህዝብ አስደንጋጭ መግለጫ ሰጠ። የምወዳትን ሴት እርዳታና ድጋፍ ሳላገኝ እንደፈለኩት የንጉስነት ከባድ ኃላፊነቴን መወጣት እንደማልችል ተረድቻለሁ በማለት ገና በነገሰ በ326 ቀኑ በፈቃዱ ዘውዱን አውርዶ አስቀመጠ። ይህ ውሳኔ በብሪታንያ ታሪክ ውስጥ አንድ ንጉስ በገንዛ ፈቃዱ ዙፋኑን የለቀቀበት የመጀመሪያውና ብቸኛው ታሪካዊ ክስተት ሆነ። ንጉስ ኤድዋርድ 8ኛ ታሪካዊውን የራዲዮ ንግግር አድርጎ ዙፋኑን በይፋ ከለቀቀ በኋላ በዚያው ዕለት ምሽት ላይ ከእንግሊዝ ምድር በስደት ወጣ። የእርሱን ቦታ ተክተው ታናሽ ወንድሙ ልዑል አልበርት፣ የቀድሞዋ ንግሥት ኤልሳቤጥ 2ኛ አባት ንጉስ ጆርጅ 6ኛ ተብለው የብሪታንያን ዘውድ ጫኑ። ኤድዋርድ ደግሞ ንጉስነቱ አብቅቶ የዊንዘር መስፍን ዱክ ኦፍ ዊንዘር የሚል ዝቅ ያለ ማዕረግ ተሰጠው። ከተወሰኑ ወራት በኋላ እንደ አውሮፓውያን አቆጣጠር በ1937 ኤድዋርድና ዋሊስ ሲምፕሰን በፈረንሳይ ሀገር በሚገኝ አንድ የግል ቤተ መንግስት ውስጥ የጋብቻ ስነ ስርዓታቸውን ፈጸሙ። ነገር ግን በዚህ ሰርግ ላይ ከአዲሱ ንጉስም ሆነ ከብሪታንያ ንጉሳዊ ቤተሰብ አንድም አባል አልተገኘም ነበር። ቤተሰቡ ሙሉ በሙሉ አግልሏቸው ነበር። እዚህ ጋር ነው ታሪኩ ይበልጥ ጥልቅና እውነተኛ የሚሆነው። ብዙዎቻችን ይህንን ክስተት እንደ አንድ ፍጹም የፍቅር ተረት ብቻ ልንመለከተው እንችላለን። ነገር ግን ከዙፋን በስተጀርባ ያለው እውነታ እጅግ ውስብስብና መስዋዕትነት የሞላበት ነበር። ኤድዋርድ መላው ዓለም ሲያከብረውና ሲሰግድለት የነበረ ኃያል መሪ ከመሆን ተነስቶ በፈረንሳይ ሀገር ያለ ስራ የሚቀመጥ የሀገሩንና የቤተሰቡን ናፍቆት በውስጡ የያዘ ስደተኛ ሆነ። ዋሊስ ሲምፕሰን በበኩሏ ንጉሳዊውን ስርዓት በማናጋቷና ተወዳጁን ንጉስ ከህዝቡ በመንጠቋ በብሪታንያውያን ዘንድ ለዘመናት ከፍተኛ ጥላቻ ይደርስባት ነበር። ነገር ግን እነዚህ ሁሉ ከባድ ማህበራዊ ጫናዎች፣ የገንዘብ ገደቦችና የፖለቲካ ማግለሎች በመካከላቸው የነበረውን ጠንካራ ትስስር ሊያፈርሱት አልቻሉም። ሁለቱም ጥንዶች እስከ ህይወታቸው ፍጻሜ ድረስ ማለትም ኤድዋርድ እንደ አውሮፓውያን አቆጣጠር በ1972 በካንሰር በሽታ ሳቢያ እስካረፈበት ጊዜ ድረስ ለአውሮፓ መጽሔቶች ትልቅ መነጋገሪያ በመሆን ለ35 ዓመታት በፍቅር አብረው ኖረዋል። ኤድዋርድ ከመሞቱ ጥቂት ቀናት ቀደም ብሎ የወንድሙ ልጅ የነበረችው ንግሥት ኤልሳቤጥ በፈረንሳይ ልትጠይቀው በመጣችበት ወቅት አሁንም ድረስ ለወሰደው ውሳኔ ምንም አይነት ጸጸት እንዳልነበረው ተናግሯል። እርሱ ለስልጣን እና ለዓለም አድናቆት ሳይሆን ለልቡ እውነት ታማኝ መሆንን መርጧል። ይህ ታሪክ በዓለም ታሪክ መዛግብት ውስጥ ዘውዱን የጣለው ፍቅር ተብሎ የሚታወስ ሲሆን የሰው ልጅ ምርጫና የልብ ነጻነት ከማንኛውም ቁሳዊ ስልጣን በላይ ኃያል ሊሆን እንደሚችል ትልቅ ማሳያ ነው። ተመልካቾቻችን፣ እናንተ በንጉስ ኤድዋርድ ቦታ ብትሆኑ ኖሮ ምን ታደርጉ ነበር? መላውን ዓለም መግዛት የሚችል ስልጣን፣
ክብርና ቢሊየን ፓውንድ የሚያወጣውን ሀብት ትመርጣላችሁ ወይስ የልባችሁን ፍቅር? በሀሳባችሁ ላይ ከፍተኛ ክርክር እንደምትፈጥሩ አልጠራጠርም። ስለዚህ ምርጫችሁን አሁኑኑ ኮሜንት ላይ ጻፉልን። ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳይረሱ። እንዲሁም መሰል እውነተኛና አስገራሚ ታሪኮች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ በአዲስ ታሪክ እስከምንገናኝ ድረስ ሰላም፣ መልካም ጊዜ።